በዛሬው የጤና ፕሮግራማችን ላይ የምንመለከተው ለአንጎላችን፣ ለቆዳ፣ ለአጥንትናም ለምግብ መፈጨትና ለበሽታ መከላከል አቅም የሚሆኑ መጠቀም ያለባችሁን ምርጥ መጠጦችን በዚህ ቪዲዮ ላይ እነግራችኋለሁ። ይህ መጠጥ ወርቃማ ወተት በመባል ይታወቃል። በውስጡ ያለው ኩርኩሚን የአንገት ሴሎች እንዳያረጁና የማስታወስ ችሎታን እንዲሻሻል ያደርጋል። አስገራሚ ነጥብ ግን እርዱ ብቻውን ወደ ደም አይከላከልም። ስለዚህ የግድ ጥቁር አዝሙድን ወይም ቆንዶ በርበሬ መጨመር አለባችሁ። ይህ ሲሆን የእርዱ የመፈወስ አቅም በ2000% ይጨምራል። ከመተኛታችሁ በፊት ስትጠጡት ደግሞ አእምሯችሁ በቀን ውስጥ የሰበሰበውን መርዛማ ሀሳብ አጥቦ ያስወግዳል። እነዚህ መጠጦች እያንዳንዱ መጠጦች ለምን እንደሚጠቅሙ ጥቅሞቹን፣ አዘገጃጀቱንናም ለመጠጣት ደግሞ ተመራጭ የሆነውን ሰዓት ወይም ደግሞ ጊዜን አብራራለሁ። በቅድሚያ ለአንጎላችን ጤና ምርጥ የሆኑ መጠጦችን ልንገራችሁ። አንደኛ የሞቀ ወተት ከእርድ ጋር ነው። እርድ የማስታወስ ችሎታን የሚያሻሽልና አንጎልን የሚጠብቅ ኩርኩሚን የተባለ ንጥረ ነገርን ይዟል። ወተት ደግሞ ለነርቭ ሥራ የሚሆን ቫይታሚን ቢ12ን ይሰጣል። ጥቅሞቹም የማስታወስ ችሎታን እናም ትኩረትን ያሻሽላል። የአንጎል ሴሎችንም ይጠብቃል። የአንጎል መቆጣት ወይም ደግሞ ብግነትንም ይቀንሳል። ለተሻለ እንቅልፍም ይረዳል። አዘገጃጀቱም 1 ኩባያ የሞቀ ወተት፣ ሩብ የሻይ ማንኪያ የእርድ ዱቄት፣ ጥቂት ቁንዶ በርበሬን አዘጋጁ። ለመጠጣት ደግሞ ምርጥ ሰዓት ማታ ከመተኛታችሁ ከ30 ደቂቃ በፊት ጠጡ። ሁለተኛ የዋልነት የተዘፈዘፈ ውሃ ነው። ዋልነት ለአንጎል ሴሎች አስፈላጊ የሆኑ ኦሜጋ 3 ፋቲ አሲዶችን ይዟል። የዋልነት ቅርጽ የአእምሮ ቅርጽ እንደሚመስል አስተውላችኋል? ይህ ተፈጥሮ የሰጠችን ፍንጭ ነው። ዋልነትን ዘፍዝፋችሁ ስትጠጡ በውስጡ ያለው ኦሜጋ 3ና ፋቲ አሲድ ለአእምሮ ነርቮች እንደ ቅባት ሆኖ ያገለግላል። ውሃ ውስጥ አሳድሮ በውስጡ ያሉትን ጸረ ነገሮች አንቲ ኒውትሪየንትስ ያስወግዳል። ይህ አእምሯችሁ መረጃን በፍጥነት እንዲያቀነባብርና በትኩረት እንድትሰሩ ልዩ ኃይል ይሰጣችኋል። አዘገጃጀቱም 2 ዋልነቶችን በውሃ ውስጥ አሳድሮ መዘፍዘፍ፣ ጠዋት ላይ ውሃውን መጠጣት፣ ዋልነቶቹንም አብሮ መብላት። ታዲያ ምርጥ ሰዓት ጠዋት በባዶ ሆድ መጠጣት። ሌላው ደግሞ ለቆዳችን ጤና ምርጥ የሆኑ መጠጦችን ልንገራችሁ። አንደኛ የሎሚ እናም የማር የሞቀ ውሃን መጠጣት ነው። ቫይታሚን ሲን ይይዛል። ቫይታሚን ሲ ደግሞ ኮላጅንን ያነቃቃል። ማር ደግሞ የቆዳ ጥገናን ይደግፋል። ውድ የቆዳ ክሬም ከመግዛታችሁ በፊት ይህንን ሞክሩ። ሎሚና ማር የውስጥ የሰውነት ፒኤች ሌቭል ያስተካክላል። ለምን አስገራሚ መሰላችሁ? ሎሚ በባህሪው አሲድ ቢሆንም ሆድ ውስጥ ሲገባ አልካይን ይሆናል። ይህ ደግሞ በደማችን ውስጥ ያለን አሲድ በመቀነስ የቆዳ መሸብሸብንና ብጉሩን ከመሰረቱ ያጠፋል። ማሩ ደግሞ በውስጥ በኩል የቆዳ ሴሎችን በማለስለስ የተፈጥሮ መጋገን እንዲኖራችሁ ያደርጋል። ጥቅሞቹም የሚያበራ ቆዳ፣ ብጉርንና የቆዳ መደብዘዝን ይቀንሳል። መርዛማ ነገሮችንም ከሰውነት ያስወግዳል። የቆዳን እርጥበትንም ያሻሽላል። ለመጠጣት ደግሞ ምርጥ ሰዓት ጠዋት በባዶ ሆድ መጠጣት። ሁለተኛ የኪያር እናም የሚንት ውሃ ነው። ይህ ለምን ይረዳል? ቆዳን በጥልቀት ያረሰርሳል። የቆዳ መቆጣትን ወይም ደግሞ ብግነትንም ይቀንሳል። ይህ መጠጥ ለሰውነታችሁ እንደ ኤር ኮንዲሽነር ነው። ኪያር 95% ውሃ ቢሆንም በውስጡ ያለው ሲሊካ የተባለ ማዕድን ግን በቆዳ ጥንካሬ ለፀጉር እድገት ወሳኝ ነው። የሚንት ወይም ናዕና ቅጠሉ ደግሞ የደም ዝውውርን ወደ ቆዳ ወለል በማምጣት ፊታችሁ ሁሌም ትኩስና ሕያው እንዲመስል ያደርገዋል። ቀኑን ሙሉ በየመሃሉ መጠጣታችሁ ሰውነታችሁ እንዳይደርቅ ወይም ዲሃይድሬሽን ይከላከላል። አዘገጃጀቱም የተከተፈ ኪያር እናም የሚንት ቅጠሎችን ውሃ ውስጥ መጨመር፣ ከ1 እስከ 2 ሰዓታት ማቆየት። ምርጥ ሰዓት ደግሞ ቀኑን ሙሉ በየመሃሉ መጠጣት ነው። ሌላው ደግሞ ለአጥንት ጤና
ምርጥ የሆኑ መጠጦችን ልንገራችሁ። አንደኛ ወተት ወይም ደግሞ በንጥረ ነገሮች የበለጸገ የእጽዋት ወተት ነው። ይህ ለምን ይረዳል? በካልሲየም፣ በቫይታሚን ዲ እናም በፕሮቲን የበለጸገ ነው። ጥቅሞቹም አጥንትንናም ጥርስንም ያጠነክራል። የአጥንት መለስለስን ወይም ደግሞ መዳከምንም ይከላከላል። እድገትንም ይደግፋል። አጠቃቀሙም ዝም ብሎ ሞቅ ያለ ወይም ደግሞ ለብ ያለውን መጠጣት። ለመጠጣት ደግሞ ምርጥ ሰዓት ጠዋት ወይም ደግሞ በምሽት መጠጣት። ሁለተኛ የሰሊጥ ውሃ መጠጥ ነው። ይህ ለምን ይረዳል? ሰሊጥ በካልሲየም እናም በማግኒዥየም የበለጸገ ነው። አጥንታችሁ የአካል ክፍሎቻችሁ ሁሉ መሸከሚያ ምሰሶ ነው። ሰሊጥ የካልሲየም ንጉሥ ነው። በውስጡ ያለው ማግኒዥየም ደግሞ ካልሲየም በትክክል አጥንት ላይ እንዲያርፍ ያደርጋል። ይህ ሰሊጡን ዘፍዝፋችሁ ፈጭታችሁ ስጠጡት ሰውነታችሁ ያለምንም ድካም ንጥረ ነገሩን በቀጥታ ወደ አጥንታችሁ ይልከዋል። ይህ በተለይ እድሜያቸው ለገፋና አጥንታቸው ለሚሰነባበት ሰዎች ተፈጥሯዊ መድኃኒት ነው። አዘገጃጀቱም አንድ የሾርባ ማንኪያ ሰሊጥን በውሃ ውስጥ አሳድሮ መዘፍዘፍ፣ ከሞቀ ውሃ ጋር አብሮ መፍጨት፣ ከዛም አጥልሎ መጠጣት። ለመጠጣት ደግሞ ምርጥ ሰዓት ጠዋት ላይ ቢጠጣ ተመራጭነት አለው። ሌላ ደግሞ ለምግብ መፈጨት ምርጥ የሆኑ መጠጦችን ልንገራችሁ። አንደኛ የዝንጅብል ውሃ ነው። ለምን ይረዳል? ዝንጅብል የምግብ መፈጨት ኤንዛይሞችን ያነቃቃል። የምግብ መፈጨት ችግር ካለባችሁ መላ ሰውነታችሁ ይዝላል። ዝንጅብል በውስጡ ጅንጀሮን የተባለ ንጥረ ነገርን ይዟል። ይህ ንጥረ ነገር በሆድ ውስጥ ያሉትን የምግብ መፍጫ አሲዶች እንዲነቃቁ ያደርጋል። አስገራሚ ጥቅሙ ዝንጅብል የሆድ መነፋትን ብቻ ሳይሆን በደም ውስጥ ያለን ስኳር በማስተካከል ከምግብ በኋላ የሚመጣን ድካም ያስወግዳል። አዘገጃጀቱም 1 ኢንች ዝንጅብልን ውሃ ውስጥ ቀቅሎ ማፍላት፣ ከዛም አጥልሎ በሞቀው ሁኔታ መጠጣት። ለመጠጣት ደግሞ ምርጥ ሰዓት ጠዋት ወይም ደግሞ ከምግብ በኋላ መጠጣት። ሁለተኛ ደግሞ እርጎ ነው። እርጎ ፕሮባዮቲክስ ወይም ደግሞ ጥሩ የሆድ ባክቴሪያዎችን ይዟል። በአንጀታችን ውስጥ በቢሊዮን የሚቆጠሩ ጥሩ ባክቴሪያዎች አሉ። እርጎ ደግሞ የእነዚህ ባክቴሪያዎች ዋና ምንጭ ነው። ልብ በሉ፣ ጤናማ አንጀት ማለት ጠንካራ የመከላከል አቅም ማለት ነው። ስኳር የሌለው ተፈጥሯዊ እርጎ መውሰዳችሁ ለጭንቀትና ለድብርት አንዛይቲ እንኳን መፍትሄ እንደሚሆን የቅርብ ጊዜ ጥናቶች ያሳያሉ። ሆዳችሁ ሲረጋጋ አእምሯችሁ ይረጋጋል። ሌላው ደግሞ ለበሽታ መከላከል አቅምን ለመጨመር የሚረዱ ምርጥ መጠጦችን ልንገራችሁ። አንደኛ የእርድናም የዝንጅብል ሞቅ ያለ ውሃ ነው። ሁለቱም ጠንካራ ተፈጥሯዊ የበሽታ መከላከያ አነቃቂዎች ናቸው። ይህ መጠጥ ለሰውነታችሁ ጋሻ ነው። እርድና ዝንጅብል አንድ ላይ ሲሆን ተፈጥሯዊ አንቲባዮቲክ ይሆናሉ። በቫይረስና ባክቴሪያ የሚቤቱ ህመሞችን ከመድረሳቸው በፊት ያግዳሉ። ሚስጥሩ ምንድነው? ይህን መጠጥ የለመደ ሰውነት ቁስሎችን የሚፈውስና ከባባድ ድካም የማገገም ብቃቱ እጅግ ከፍተኛ ነው። ሁሌም ጠዋት መውሰድ ቀኑን ሙሉ በኃይል እንድትሞሉ ያደርጋል። አዘገጃጀቱም የሞቀ ውሃ፣ ሩብ የሻይ ማንኪያ እርድ፣ ግማሽ የሻይ ማንኪያ የዝንጅብል ጭማቂን እናም ጥቂት ቁንዶ በርበሬን አንድ ላይ አድርጎ መጠጣት ነው። መጠጡን አዘጋጅታችሁ ለመጠጣት ምርጥ ሰዓትም ደግሞ ጠዋት ወይም ደግሞ ምሽት ላይ መጠጣት ትችላላችሁ። እነዚህን መጠጦች እንደ ፋሽን ሳይሆን እንደ ህይወት ዘይቤ ተቀበሏቸው። ጠዋት በሎሚ መጀመር፣ በቀን በኪያር መታደስ፣ በምሳ አድርጎ መጠቀምና ማታ በእርድ ወተት መታረቅ። ጤና ማለት ወደ ሆስፒታል መሄድ ሳይሆን በየቀኑ በኩሽናችን ውስጥ የምናደርጋቸው ጥቃቅን ምርጫዎች ውጤት ነው። ዛሬውኑ አንዱን ጀምሩ። እናመሰግናለን።